ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን እንቀላቀል ማለት ነው። እንግዲህ ሳቤላ ክፍል 49 ደርሰናል። ምን ተማራችሁበት? እኔ ብዙ ነገር ነው የተማርኩበት። ለምሳሌ ከክፋት በጣም ብዙ ነገር ነው የተማርኩበት ማለት ነው። ምክንያቱም ከክፋትም ከየዋህነትም ማንኛውን እንግዲህ መምረጥ እንዳለብን ፊልም ስናይ ብዙ የሚያስተምሩን ነገሮች አሉ። ብዙ ከነሱ ትምህርት የምንወስዳቸው ነገሮች አሉ። እኔ ብዙውን ያው ትምህርት ወስጄበታለሁ። ክፉ ለመሆንም ጥሩ ለመሆንም በጣም ሲበዛ የዋህ መሆንም ዋጋ ያስከፍላል። ሲበዛ ደግሞ ክፉ መሆንም ዋጋ ያስከፍላል እና አሁን ላይ ያው እያየን ያለ ነው ክፍል 49 እንግዲህ ጥሩ ልብም ያለው መጥፎም ለሰው መጥፎ የሚያስብ ሁሌ መጥፎ ነገሮች ነው በአእምሮው እየተመላለሱ የሚመጡባቸው እና እንግዲህ እንደተመለከት ነው እኔ እንጃ ብቻ በጣም ደስ የሚል ፓርት ነበረ። ይሄ ፓርት በጉጉት ነው ያየሁት ማለት ነው። በጉጉት ነው እኔ አቢም እንግዲህ ከየዋህነት ወደ እንግዲህ ጥሩ ሰው ሲነሳ እያደር ምንም ነገር የሚያግደው ነገር የለም፣ ለክፋት ማለት ነው። ያኔ ለመጨከን ምንም የሚያግደው ነገር የለም። ያው አቢም እስከዛሬ ድረስ ያው የዋህ ምስኪን፣ በዛ ላይ ደግሞ እኔ በጣም ነበር የምናደድበት ማለት ነው። በጣም ነበር እኔ የምናደድበት ምክንያቱም በቃ የሆነ በብዙ ነገር ሲሸወድ ምናምን እናደር ነበረ። እርግጥ ነው እንግዲህ እንደተመለከትነው ዲናም ያው ወደ መቃብሯ እየቆፈረች ነው መሰለኝ። እውነት ለመናገር እንደዛ ስትደነግጥ እኔ ራሱ በጣም ነው የደነገጥኩት። የምር ነው። የሆነ መጥፎ ነገር ሲኖርባችሁ በቃ በሆነ አጋጣሚ መሳቀቅ፣ መደናገጥ ምናምን እንደዛ ነው እና እንግዲህ ወደ ዶክተር ስንመጣ ደግሞ ዶክተር ይቅር ብትለውና በአንድ ቢሆኑ በጣም አሪፍ ነው ብዬ ነው የማስበው። ሙልጭ በጣም ስህተት እየሰራ ነው ብዬ ነው የማስበው። ምክንያቱም አንደኛ ያው ለማስቀናት እየሞከረ ያለው ነገር መንገድ ትክክል ነው ብዬ አላስብም እንደኔ ሀሳብ። ምክንያቱም ቅናት በጣም እንትን ሲል ለማስቀናት ሲል የሚወዳትን እንዳያጣት ብዬ አስባለሁ ማለት ነው። እና እንግዲህ ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች ያው የምለቃቸው ቪዲዮዎች ላይክ፣ ሼር በማድረግ ተባበሩኝ፣ አይከፈልበትም። ያው እንግዲህ እኔም አንዷ የመዳም ቅመም እህታችሁ ነኝ። አበረታቱኝ። እንደዚህ አዳዲስ ቪዲዮ በሚመጣ አስተያየት እያደረግን እየተጫወትን ዩቲዩባችንን ሰብስክራይብ እያደረጋችሁ እና ለዛሬ በዚህ እናቆማለን። ቀጣይ ፓርት እንግዲህ በጉጉት ነው የምንጠብቀው። እኔ በጉጉት በሳምንት 3 ቢሆን በጣም ደስታውን አልችልም። እስከዛ ድረስ ሰላም ሁኑልኝ። በጣም ነው የምወዳችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።